አዲስ አበባ ትልቅ ከተማ ናት። የሀገራችን ዋና ከተማ የኢኮኖሚ እንቅስቃሴው ማዕከል ናት። አዲስ አበባ የምታመነጨው የገቢ ሁኔታና የሚሰበሰበው ግብር ስናየው በፍጹም ተመጣጣኝ አይደለም። ሆኖም ግን እየተሻሻለ የመጣ ብዙ ነገር አለ። በተለይም ከለውጡ ወዲህ እንኳን ወስደስ ስናየው የ5 አመቱን ስንመለከት ከ3 እጥፍ በላይ አድጓል። 2010 ወደ 30 ቢሊዮን አካባቢ ከተማው ይሰበሰበው የነበረው ግብር አሁን ወደ 100 ቢሊዮን ደርሷል። ብዙ ግብር ከፋዮችም እየበዙ የሚከፍሉትም ደግሞ በዛው ልክ ኃላፊነታቸውን አውቀው እየከፈሉ ያሉበት አለ። ይሄ ለውጡን አምጥቷል። በሌላ በኩል ደግሞ እስካሁንም የግብር መረብ ውስጥ ያልገቡ ግብራቸውን በትክክል የማይከፍሉ በርካታ የንግድ እንቅስቃሴዎች የተሻለ ገቢም ያላቸው ግብር የሚሰውሩም ደግሞ በዛው ልክ ያሉበት ሁኔታ እንመለከታለን። እየተሻሻለ የመጣው በጣም በጥሩ ሁኔታ የምንመለከተው ክፍተቶችን ደግሞ ማረምና ማስተካከል የሚገባን እንደሆነ እንመለከታለን።